ሰላም ሰላም የአናንያስ ሚዲያ ተከታዮች በሙሉ ሰላማችሁ ይዛልኝ እያልኩኝ አሁን ደግሞ ይዤላችሁ የመጣሁት አይነ ጥላ ምንድን ነው? ስለ አይነ ጥላ ነው እና እንድታዳምጡ የእግዚአብሔር ፍቃድ ይሁንላችሁ። እና አይነ ጥላ የሚባለው የትኛው አጋንንት ነው? ከሌሎች አጋንንት ልዩ የሚያደርገው ምኑ ነው? ምናችን ላይ ነው የሚያተኩረው ነው? ተወዳጆች ሆይ ብዙዎቻችሁ ስለ አይነ ጥላ መንፈስ ከአባቶቻችን ከሌሎች ሰዎችም ትሰማላችሁ። ስለ መንፈሱ ጠባይ መረጃው ስለሌላችሁ መንፈሱን ቀለል አድርጋችሁ ታያላችሁ እንደ ማንኛውም አጋንንት እንጂ ይህን ያህል በሕይወታችን ላይ ጠንቅ በመሆን አደገኛ እና ክፉኛ ጉዳት እንደሚያደርስብን አናውቅም። አይነ ጥላ ከጽንስ ከውለት ከወጣትነት እስከ ሽበት ህይወት አብረን በመኖር እንደሚዋጋን አናውቅም። በተለምዶ አይነ ጥላ ብለን የምንጠራው ሌላ ሳይሆን ራስ አጋንንት ነው። አጋንንት በእውቀታችን በአስተውሎታችን በህይወት መንገዳችን ላይ የእንቅፋት ጥላ ስለሚሆን ነው በተግባሩ አይነ ጥላ የሚለውን ስያሜ ያገኘው። መንፈሱ በውስጣችን አሸምቆ ተደብቆ ከተፈጥሮ ባህሪያችን ጋር ተስማምቶ እና አድብቶ ስለሚኖር ነው አደገኛ የሚያደርገው። አይነ ጥላ የሚለው የመንፈሱ ስም ብቻ ሳይሆን ተንኮልም ጭምር በጥንታውያን አባቶች ዘንድ ይታወቅ ነበር። አይነ ጥላ ሲባል ግር እንዳይላችሁ በምታውቁትና በሚገባችሁ ምሳሌ ላስረዳችሁ። ለምሳሌ የሀገራችን የመከላከያ ሰራዊት አለ። መከላከያ ሰራዊቱ አንድ ቢሆንም በውስጡ ያሉት የአንዳንዳቸው የስራ ድርሻ ግን የተለያየ ነው። አየር ኃይል እግረኛ፣ ታንከኛ፣ መድፈኛ ወዘተ ተብለው ይከፈላሉ። ግን አየር ኃይሉም እግረኛውም ታንከኛውም መድፈኛውም ሁሉም ወታደሮች ናቸው። የአጋንንት ሰራዊትም የወል ስማቸው አጋንንት ቢባልም በስራቸው እንደ ተንኮል ድርሻቸው ስማቸው ይለያያል። ለምሳሌ ዛር አጋንንት ስናይ ዛር አጋንንት ነው፣ ግን ዛርን ከሌሎች አጋንንት ልዩ የሚያደርገው ራሱን እንደ ፈጣሪ ማየቱና አምልኩኝ ማለቱ ነው። አምልኩኝ፣ ስገዱልኝ፣ ገብሩልኝ ስለሚል ነው ዛር የተባለው። የአለቃ ኪዳነ ወልድ ኩፋሌ መጽሐፍ ሰዋስው ወግስ ወመዝገበ ቃላት ሐዲስ ዛር የሚለውን ቃል ልዩ ባዕድ ጣዖት መንፈስ ጋኔን በሰው እያደረ ሰው የሚያስት በማለት ይተረጉመዋል። የዛር ውላጅ አጋንንት ነው። በሰዎች ላይ ደዌ በመሆን የሚያድር ነው። የዛር ቡዳ አጋንንት ነው። በሰዎች ዓይንና ውበት በመግባት ደም ግባትን የሚያጠፋ ደምን መጦ ወደ ሞት የሚገፋ አጋንንት ነው። የዝሙት መንፈስ አጋንንት ነው። የስራ ድርሻው የሰዎችን ደካማ የሚያደርግ ነው። የጭንቀት መንፈስ ደካማ ስጋና የዝሙት መንፈስ አጋንንት ነው። የስራ ድርሻው የሰዎችን ደካማ ስጋና ምቹ ሁኔታን በመጠበቅ በዝሙት ጠንቅ ቅድስናን ከሰዎች የሚያርቅ ነው። የጭንቅ መንፈስ አጋንንት ነው። ሰዎችን በማስጨነቅ ለእንግልትና ለእብደት የሚያዳርግ አጋንንት ነው። የሰላዊ መንፈስ አጋንንት ነው። የሰዎችን በረከት የገንዘብና የሌሎችን ነገሮች እየሰለበ የሙሉ ጎደሎ አድርጎ የሚያስቀር አጋንንት ነው። የቁራኛ መንፈስ አጋንንት ነው። ሰዎችን በበሽታ ተመስሎ በመቆራኘት ከአልጋ የሚያውል አጋንንት ነው። የአዚም መንፈስ አጋንንት ነው። በተሰጠን እውቀት እና ብልሃት እንዳንጠቀም አፍዝዞ አንደርዝዞ ባዶ የሚያደርግ አጋንንት ነው። ጾራሞና ድራሞ አጋንንት ናቸው። በእንቅልፍ በመመሰል የሚደብቱት የሚጫጫኑን እልፍ እንቅልፍ የሚጭኑብን አጋንንት ናቸው። መተት አጋንንት ነው። ተስቦ ወደ ሰዎች እንዲገባ የሚደረግበት ሰይጣናዊ አሰራር ቢሆንም በሰው ላይ ተመትቶ የሚቆራኘው አጋንንት ነው። አጋንንቱ ሰዎች ባላቸው ጥሩ ነገር ላይ ለእንቅፋትነት የሚውል አጋንንት ነው። መስተፋቅር አጋንንት ነው። ሰዎችን ያለ ፍላጎታቸው ያለ ውዴታቸው አንድን ሰው በአጋንንታዊ ጥበብ እንዲያፈቅሩ አብረውትም እንዲኖሩ የሚደረግ
የሚያደርግ አጋንንት ነው። መስተዋድድ አጋንንት ነው። ሰው ሁሉ በአንድነት ተስማምተው እንዲወዱ የሚያደርግ አጋንንት ነው። ዝኔት አጋንንት ነው። ወንድ በሴት ሴትን በወንድ እየተመሰለ በሕልመ ሌሊት ወይም በተኙበት በገሃድ የሚመስል ርኳቤን በሕልም በመፈጸም የሚፈትን አጋንንት ነው። አብር እንክርት አጋንንት ነው። መንፈሱ በመተት መልክ በቅናትና በተንኮል የሚደገምና ወደ ሰዎች የሚገባ ነው። ያለበቂ ምክንያት ከሞቀ ቤታችን፣ ከቤተሰባችን፣ ከስራ ገበታችን ተሰደን ሀገር ለሀገር እንድንዞር እንድንከራተት የሚያደርግ ነው። ተወዳጆች ሆይ እነዚህንና ሌሎችን ወደፊት ዝርዝር ብናያቸውም ሁሉም አጋንንት ናቸው። ስያሜያቸው የሚለያዩ በግብራቸው፣ በተንኮላቸው፣ በአጋንንታዊ ተልእካቸው ነው። ስለዚህ አይነ ጥላ የሚባለው አጋንንት ቢሆንም የራሱ የሆነ ልዩ አጋንንታዊ ተልእኮ ስላለው ስያሜው ያገኘው ለዛ ነው። እንደ መከላከያ ሰራዊት አንድ ሆነው በተልእኮና ሰውን በመፈተን በመሰቃየት የሰው ሕይወት በመበላሸት የራሳቸው ድርሻ አላቸው። አጋንንት ሁሉ በሰው ልጆች ሕይወት ያላቸው ዓላማ አንድ ነው። እሱም በኃጢአት ድጥ እየጣሉን ውድ ሕይወታችን እያበላሽብን ከእግዚአብሔር ቤትና መንግሥት መስቀረት ነው። አይነ ጥላ ግን የእኛን ግላዊና ማህበራዊ ሕይወትን በማጨለም ከእግዚአብሔር ጋር ያለንን ግንኙነት ማቋረጥ እና በራሱ የክፋት ምህዋር ማሽከርከር ነው። ወዳጆቼ እንደ ቀላል የምናየው አይነ ጥላ መንፈስ በሰው ልጅ ሕይወት ሪሞት በመሆን በፈለገው ክፉ ጠባይ እየቀያየረን አንዴ ሰው አንዴ አፈር እያደረገን የራሳችን እውነተኛ ማንነትና መገለጫ እንዳይኖረን ያደርገናል። ቢኖረንም የእኛን ነጥቆ የራሱን ከኛ ጋር አጣብቆ ሌላ ሰው ያደርገናል። የዚህች መጽሐፍ ዋና ዓላማ ስለ ውስጥ እና ስለ ውጭ አይነ ጥላ መንፈስ ውጊያ እንድታውቁ እውቀታችሁን ከችግሩ እንድትላቀቁ ነው። በተለይ በሕይወታችን ብዙ ነገሮች ያበላሽብናል። በዚህም እግዚአብሔር ተጠያቂ እናደርጋለን። የመንፈሱ ጠባይ እና ጥቃት ካወቅን ግን በሕይወታችን ስለሚያደርሱብን መሰናክሎች ከእግዚአብሔር ላይ ከመማረር ወደ ራሳችን ማተኮር እንጀምራለን። ይህ እይታችን ነው አንዱ መፍትሄ መንገድ የሚሆነን። በሽታ ወይም ህመሙ ከታወቀ መድኃኒት አይቸግርምና። ወዳጆቼ በሕይወታችን ብዙ ነገር ስለሚያሰናክልብን፣ እንቅፋት ስለሚሆንብን ስለ ርኩሳን መናፍስት ለማወቅ ፊታችን ላይ ከተሰደሩት ሁለቱ አይኖቻችን ሌላ አይን ያስፈልገናል። ያን አይን መንፈሳዊ አይን ነው። በስጋው አይን የምናይ ከሆነ ለማመን ስለሚቸግሩን ነው። በመንፈሳዊ አይናችን ግን በሕይወታችን አጋንንታዊ ጣልቃ ገብነት ፈጥረው ውድ ሕይወታችንን የሚያሰቃቅሉንን ርኩሳት መናፍስት አጥርተን እናያለን። ስለዚህ ስጋዊ ጉድፋችን በማውጣት የአይነ ጥላውን ጥቃት በስፋትና በጥልቀት እናያለን። ከአባቶች እስከ ምዕመናን የእኔ ቢጤውን ጨምሮ ከስጋዊና ከደማዊ ጋር ሳይሆን ከጨለማ ዓለም ገዢው ከዲያብሎስ ጋር የሚያበራ ትልቅ ግልጽና ስውር ጦርነት ውስጥ ገብተናል። የምንዋጋው በማቴዎስ 24 ላይ እንደተጻፈው የተመረጡትን እንኳን እስኪያስቱ ድረስ ከተባሉት መናፍስት ጋር መሆንን መዘንጋት የለብንም። ወደድንም ጠላንም በመንፈሳዊ ሕይወታችን የአጋንንት የፈተናና የውጊያ ጥበብ ካላወቅን አውቀንም ካልተጠነቀቅን ሩቅ መጓዝ አንችልም። ብንጓዝም ተስፋ መቁረጥ፣ ስህተትና ውድቀት የበዛበት ሕይወት ነው የምንገፋው። የብዙዎቻችን የመንፈሳዊና የስጋዊ ሕይወት ገጽታ ይህ ነው። ተስፋ ቢስነት እና ውድቀት መንፈሳዊ ሕይወታችንን ያከብድብን፣ መንገድንም ስርጓጉጥ እና የክረምት ድጥ ያደረጉብን ስውራን ጥንተ ጠላቶቻችን አጋንንት ናቸው። አብዛኞቻችን በመንፈሳዊ ሕይወት እየኖርን ግን የአጋንንት ስውር የመሰናክልና የፍልሚያ ሕይወት ስለማናውቅ ብናውቅም ተረት ስለሚመስለን እንዲሁም የመናፍስቱን የጥቃት ዓለም ስለዘነጋ ነው ከዓመታት በፊት የጀመርነው ሕይወት ዛሬም የጀመርንበት ቦታ ላይ
ቆመዋል። ፈቀቅ የማይል የጸጋ ለውጥ የማይታይበት የልምድና የግድ ሕይወት ሆነብናል። ለብዙ ዓመታት የኖርንበትን መንፈሳዊ ሕይወታችንን የጸሎት የጸጋና የበረከት እድገት እንዳይኖረን በስውርና በግልጽ ጠስቀውና ጠፍረው ስለያዙን አላስሮጥ አላራምድ ሳይሆን አላስድህ ስላሉን ከአጋንንት ሁሉ አይነ ጥላ ስለሚባሉት የስውርና የግልጽ ጥቃት እንዲሁም የፈተና ስልት በተለይም በዕለት ተዕለት ሕይወታችን ውስጥ ያላቸው አይነ ጥላዊ ጥቃት ጣልቃ ገብነት ችግሩን ከመፍትሄው እናያለን። ግን የእኛ ትውልድ ላይ ትልቅ ግርዶሽ አለ። ምናባዊና አስማታዊ ፊልሞችን እያየን የምናየው ፊልም ምናብ ሳይሆን ገሃድ እስከሚመስለን ተቀብለን በሕይወታችን እንደ ፊልም የሚጫወትብንን አጋንንታዊ የፈተና ስልት ለማወቅ አውቀንም ለመቀበል ስንቸገር እንታያለን። አንዱም የአጋንንታዊ ጥበብ እኛ ሳናውቅ እሱ አውቀን በሕይወታችንን አንቆ እና አበላሽቶ መኖር ነውና የጥቃቱ የክፋቱ ታዋቂዎች ሳይንሆን በአንድም በሌላም ተደጋፊዎች ሆነናል። አንዳንዶች እኔን የሚፈትነኝ መንፈስ የለም፣ አጋንንት አይፈትንኝም፣ የለብኝም እያሉ በአጉል ትምክህት ይወድቃሉ። ይልቁንስ እንደዚህ እያሉ ከመኮፈስ ቆም ብሎ ራስን መፈተሽ መልካም ነው። ጌታን የፈተኑ አጋንንት፣ ቅዱሳንን ያሳቃየ አጋንንት፣ ሰማዕታትን ለስዕለት ለእሳትና ለሞት አሳልፈው የሰጡ አጋንንት እኛም አይፈትኑንም ማለት ራሳችን ከጌታና ከቅዱሳን ማስበለጥ ነው። ሌሎቹ ስለ አጋንንት የፈተና ስልት ሲሰሙ ስለ አጋንንት የተሰበከ እየመሰላቸው ላለመስማት ጆሮአቸውን ይደፍናሉ። እናውቃለን የሚሉት ስለ አጋንንት ውጊያ ማስተማር አጋንንትም አግንኖ እንደ ጀብደኛ ማክበር እየመሰላቸው በተዘዋዋሪ ጥብቅና ይቆማሉ። አጋንንትን ተዋርሰው የስንት ሰው ሕይወት አበላሽተው ለሚኖሩ አጋንንት ጎታቾች ዝም ይሉና ስለ አጋንንት ውጊያ ሲነገር እንደ ገርገር አይነ ጥላ ትምህርቱን ለማደናቀፍ የፈጠራና የምናብ ትርክት ለማስመሰል ይሞክራሉ። አይነ ጥላ ስለ ራሱ የተንኮል ምስጢር ሲጋለጥበት በራሳችን ሰዎች በማደር የውሸት ለማስመሰል ለክርክር ሊቀርብ ይችላል። እኛ የምንኖርባት ዓለማችን በአጋንንት ግፊት ወዳልተፈለገችበት የጥፋት አቅጣጫ መሄድ ከጀመረች ሰነበተች። እኛ የሰው ልጆች አጋንንት ሰልጥኖ በሚኖርበት ዓለም እየኖርን በአጋንንት አንፈተንም ማለት አንችልም። ይህንን ስል ግን የግድ በአጋንንት ትፈተናላችሁ ብዬ ጥብቅና መቆሜ ሳይሆን ዛሬ ላይ መሆነን ውድና መልስን የምንናገረው ውጥንቁጡ የወጣ ሕይወታችንን በመንፈሳዊ ዓይን ከቃኘነ የቱ ያህል በአጋንንት እንደተፈተንን እኛነታችንን ሕይወታችንን በአጋንንት መዳፍ እየወደቀ መንፈሳዊነታችንን እየደቀቀ ስለመሆኑ እኛው ተጠቂዎች ምስክሮች ነን። ስለዚህ አሁን ካለንበት የፈተና ሕይወት ለመውጣን መጣሩ የሚያወጣ ይመስለኛል። ምክንያቱም የአጋንንት የፈተና እሳት ከውስጥ እና ከውጭ እየነደደብን እንደ ሽሮ ወጥ ከላይ ዘግተን ከውስጥ እና ከውጭ እየነደደብን እንደ ሽሮ ወጥ ከላይ ዘግተን ከውስጥ ብናጨበጭብ ትርፉ ከውስጥ መለብለብ እና ሕይወታችን መስለብ ነው የሚተርፈን። አንዳንድ ሰነፎች በምን ስራዬ አጋንንት ይፈትነኛል፣ ምን ስራ ኖረኝ በማለት የተሳሳተ የድምዳሜ ላይ ይደርሳሉ። ሰይጣን ትልቅ ጸጋና መንፈሳዊ ባይኖረንም ጥንተ ጠላታችን ስለሆነ ሰው በመሆናችን ብቻ ይፈትነናል። እንደዚህ እያሉ ከሚታለሉ ፈተናቸውን ቆም ብለው ካሰቡ የፈተና አምጪው ማን እንደሆነ ይረዳሉ። ወዳጆቼ፣ አጋንንት እንደ ሰው አይሰራ፣ አይወጣ፣ አይወርድ፣ አይነግድ። ስራው እኛ ነን። ያለመታከት ያለመሰለቸት ሕይወታችንን የሚያበላሽበትን ጉድጓድ መቆፈርና በሲኦል ማኖር ነው።
ለእኛ ይህቺ ምድር እስር ቤታችን እንጂ ርስታችን አይደለችም። ወደዚህች ምድር የመጣነው በብራችን ሳይሆን በእርግማን ነው። ያለ ቤታችን ያለ ርስታችን እየኖርን አንፈተንም ማለት ትልቅ ሞኝነት ነው። ይህች ዓለም የጨለማው ንጉሥ ዲያብሎስ ሰልጥኖና ወዳጆቹን አሰልጥኖ የሚኖርበት ምድር ስለሆነች ሰው መከራና አሳር ነው ያተረፈባት። ስለ ያለሜዳችን ነው አጋንንትን የምንገጥመው። ወዳጆች የአጋንንት ደግ ባይኖረውም ዓይነ ጥላ የሚባለው መንፈስ እጅጉን ክፉ መንፈስ ነው። የትምህርት፣ የትዳር፣ የሥራ፣ የፍቅር፣ የፍትወት፣ የማስመሰል በአጠቃላይ እድላችን በመንተራስ የህይወት ስኬት ገርጋሪ ርኩስ መንፈስ ስለሆነ ሚሊዮኖቻችን የዚህ መንፈስ የጥቃት ሰለባ ሆነን። ለዚህም ነው ገንዘባችን አመድ፣ ትዳራችን ስኬት አልባ፣ ትምህርታችን ውጤት አልባ፣ ተምረን ስራ አልባ፣ ኖረን ጤና አልባ እየሆንን የምንሰቃየው። ዓይነ ጥላ ዝም ካልነው ካላወቅንበት ካልነቃንበት ሰዎችን ማንሰራራት ወደማይችልበት ተስፋ መቁረጥ ውስጥ በመክተት ብሎም ራስን እስከ ማጥፋት የሚያደርስ አደገኛ ስውር ጠላት ነው። መንፈሱ በቀላሉ ከኛ ባህሪ ጋር በመዋሃድ ብሎም በመላመድ እኛኑ መስሎ የመኖር ስልት ስላለው ለብዙዎች መንፈሱ አይታወቅም፣ አይጨበጥም። ስለዚህም ነው መንፈሱ በሕይወታችን ውስጥ የሌለ የሚመስለን። የዓይነ ጥላ መንፈስ ከሌሎች መናፍስት ልዩ የሚያደርገው ዋና ትኩረቱ ሕይወታችን ማበላሸት፣ የኛ የምንለው ነገር በእንጨጩ መኮላሸት ላይ ትኩረት አድርጎ ስለሚንቀሳቀስ ነው። መንፈሱ ከጽንስ ጀምሮ በማህፀን በደምነታችን ጊዜ ተጠናውተን የሚወለድ አብረን ተወልዶ የሚያድግ ስለሆነ በመንፈስ በስጋችን የመዋሃድ አጋንንታዊ ብቃት አለው። ተወልደን ካደግን በኋላ ደግሞ እግዚአብሔር የሰጠን ውስጣችን ይገባል። እግዚአብሔር የሰጠንን የህይወት መልካም እድሎችን በማጤንና በመቃኘት ለመባላሸት ውስጣችን ይገባል። ከገባ በኋላ እውቀታችንን፣ እድላችንን፣ ባህሪያችንንም ብሎም ማንነታችንን ገልብጦ በመቀየር ወዳልፈለግነው እንቅፋታማ ብልሹ ህይወት ውስጥ ይከተናል። አንዳንዶች ስለ ዓይነ ጥላ መንፈስ ጥቃት እና ጉዳት ለመቀበል ይከብዳቸዋል። ግን ፈተናው ውጊያ በሕይወታቸው በአስከፊ ገጽታ ይታያል። የመንፈሱን ውጊያ በገሃድ እያየን ዓይነ ጥላ ነው ብሎ ለመቀበል የምንቸገር፣ በዚህም መንፈሱ ጥሩ ከለላ ስለሚያገኝ አድፍጦ ሕይወታችን በጥብጦ ወዳልተፈለገ አቅጣጫ ለውጦ እየፈተነን እያደናቀፈን እያሰናከለን እያንከራታተን ይኖራል። ዓይነ ጥላ ሰዎች ስለኛ በሚያወሩት መልካም ነገር ባለን ተሰጥኦ የሚያደንቁን ነገር በመቅናት ድንገት ወደ ሕይወታችን በመግባት ያለን የማበላሸት የያዝነው የማውደም አጋንንታዊ ስራ ይሰራል። በአጠቃላይ ዓይነ ጥላ የኛ የሆነው ነገር በሙሉ ወደ ስኬት እንዳንወስድ የመገርገር ስራ የሚሰራ ክፉ ጠላታችን ነው። እድላችንን ገና በእንጨጩ የሚያጨናግፍ የሚያደናቅፍ የህይወት ሰበራ የሚያደርግ ርጉም መንፈስ ነው። ስለዚህ አምላከ ቅዱሳን በረዳን መጠን ስለ ዓይነ ጥላ መንፈስ በጥልቀትና በስፋት ከዚህ በመቀጠል እንመለከታለን። ለዚች ይበቃናል። ወስብሐት ለእግዚአብሔር።